ሰላም ውድ ዩቲዩብ ቻናል ተከታዮቼ እንድትቆያችሁ እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየቀኑ በተለያዩ ድሮፖች መረጃ ለእናንተ እንደማደርስላችሁ ሁሉ አሁንም አዳዲስና በጣም ወሳኝ የሆኑ መረጃዎችን ይዤ ወደ እናንተ መጥቻለሁ። እስከመጨረሻው ይህንን ቪዲዮ እንድትከታተሉ አሳስባችኋለሁ። አስቀድማችሁ ሁላችሁም የምትመለከቱት ይህንን ቪዲዮ ላይክ ሳታደርጉ እንዳታልፉ። የእናንተ ላይክ ስለሚጠቅመኝ ላይክ አድርጉ። እንደዚሁም ደግሞ ሰብስክራይብ ያላደረጋችሁ አዳዲስ ቤተሰቦች ካላችሁ ይህንን ቪዲዮ የምትመለከቱት ሁላችሁም ሰብስክራይብ አድርጉ። እንደዚሁም የተለያዩ መረጃዎችን ቴሌግራም ላይ ገብታችሁ በመከታተል ማግኘት የምትፈልጉ ከሆነ የቴሌግራም ሊንክ ከዚህ ቪዲዮ ስር ዲስክሪፕሽን ላይ አለ። በሱ ገብታችሁ ጆይን ማድረግ ትችላላችሁ። የቴሌግራም ሊንክ ያለበትን የማታውቁት ከዚህ ቪዲዮ ስር የዚህ ቪዲዮ ርዕስ አለ፣ ከሱ ስር ቪው ብሎ ከዛም ደግሞ ሀውር አለ፣ ከሱ ሞር የምትላለች። ሞር የምትሏን ስትነቁ የቴሌግራም እና እንደዚሁም የተለያዩ አዳዲስ ኤርድሮፕ ሊንኮችን ታገኛላችሁ፣ ቀጥታ ማግኘት ትችላላችሁ። ጊዜው አንደኛ መረጃ ፖስን ከመናገሬ በፊት አንድ አዲስ የመጣ ኤርድሮፕ አለ። ይህም ኤርድሮፕ በጣም ቫይራል የወጣ በትልቅ እንትኖች እያስተዋወቁት ያለው ኤርድሮፕ ነው። በተለይም ይህንን ኤርድሮፕ ኖት ኮይን እንደዚሁም ደግሞ ፖስም መስታወቂያ እየሰራ ይገኛል። እዚህ ጋር እንደምትመለከቱት የተለያዩ አይነት ከሜጀር ጀምሮ እንደዚሁም ዳኪ ሌሎችም እያስተዋወቁት ይገኛሉ። ብለምም በራሱ ቻናል ላይ አስተዋውቋል። በዚህ ሳምንት ዶግስ ሁለት ኤርድሮፖችን እያስተዋወቀ ይገኛል። ከነሱም አንደኛው ቫይራል የወጣው ይሄኛው ነው። 13 ቀናት ብቻ የሚቆይ ተደርጎ ነው 14 ቀን ብቻ የሚቆይ ተደርጎ ነው የተሰራው። አሁን ግን 12 ቀን ነው የቀረው። እኔ ከሁለት ቀን በኋላ ነው ይህንን ቪዲዮ ስለሱ የሰራውለት። ሰዎችን ኢንቫይት ማድረግ ብቻ ነው የሚጠበቅባችሁ፣ ሌላ ምንም ነገር የለም። አዲስ ነገር ካለ እንግዲህ ሲያሳውቁን እኛም የምናሳውቅ ይሆናል። እዚህ ጋር ከታች ጋዜጣው ላይ ያለው ስለ ትራምፕ ክሪፕቶ የሚናገር ነው። ሲቀጥል ደግሞ የፖስ ሊስቲንግ ቀን የሚያመለክት እንደዚሁም በሶላና ሊስት እንደሚደረግ ጋዜጣዊ የሆነ ጽሁፎችን ያስቀመጠ ይሆናል። እዚህ ጋር ደግሞ የፖስ አርማ እዚህ ጋር የዶግ እግር ወይም የውሻ እግር የሚመስል ነገር የፖስን አርማ አስቀምጧል። እዚህ ጋር ደግሞ ኖት ኮይን አስቀምጧል። ከቴሌግራም ጋር ግንኙነት እንዳለ ተናግሯል። ከታች ደግሞ የዶግ ጥላ አለው። እንደዚሁም ደግሞ እጅ እንደዚህ እያደረገ ብዙ ነገሮችን እንትን አምጥቷል። ይሄንን ክፈቱ ይላል። ከ12 ቀን በኋላ ይህ በር የሚከፈት ይሆናል። ሲከፈት ምን እንደሚፈጠር አብረን እናያለን። ዶግ በራሱ ቻናል ላይ ኮሚኒቲ ላይ ማስታወቂያ ሰርተዋል። ስለዚህ ይህንን ማስታወቂያ ምን ማለት እንደሆነ ባናውቅም ነገር ግን ይህንን ነገር እንድንሰራ አስተዋውቆናል። ይህን በር አምጥቷል። ስለዚህ ይህንን ያልሰራችሁ ልጆች ያልጀመራችሁ ልጆች ካላችሁ ገብታችሁ መጀመር ትችላላችሁ። የእሱ ሊንክ ከዚህ ቪዲዮ ስር ዲስክሪፕሽን ላይ አለ፣ ገብታችሁ ማየት ትችላላችሁ። ቴሌግራምም ላይ አለ። ያልጀመራችሁ ገብታችሁ መጀመር ትችላላችሁ። አዲስ ደግሞ ያመጣው አለ። አዲስ ያመጣው ቮይድ የሚል ነው። ቮይድ የሚል አዲሱን አምጥተዋል። ይህም ልክ እንደ ሌሎቹ አሰራሩ ትንሽ ጠለቅ ያለ ነው። ቮይድ ነው የሚለው ብዙ አይነት አሰራሮች አሉ። ትንሽ ጊዜ ሊፈጅ ይችላል፣ ግን ጥሩ ኤርድሮፕ የሚሆን ይመስለኛል። የዶግስ ነው ይህንንም ያስተዋወቀው። ያልጀመራችሁ ካላችሁ የዚህ ሊንክም ቴሌግራምም ላይ አለ፣ ከዚህ ቪዲዮ ስር ዲስክሪፕሽን ላይ አለ። ሰዎችን ኢንቫይት ማድረግ ከፈለጋችሁ ከላይ ፍሬንድስ የሚል አለ። በሱ ገብታችሁ በዚህ ሊንክ ሰዎችን መጋበዝ ትችላላችሁ። በጣም ጥቂት እንትን ነው የሚሰጠው፣ ነገር ግን አጫዋቱን እዚች ጋር እችኛዋን የካሜራ ምልክቷን ስትነቁ ካሜራ ምልክቷን ነክታችሁ ስትገቡ በፐርሰንት ይቆጥራል። ፐርሰንቱ 100 ሲሞላ አቅጣጫ ያሳያል ራሱ እንዴት ማድረግ እንዳለባችሁ። እንደዚህ አድርጉ ወደ ጎን ይላል። እችኛዋ ወደ ጎን ስልካችሁን ወደ ጎን አስተኙ ይላል። እኔ አሁን ወደ ጎን አስተኝቼ ነው። እንደዚህ ወደ ጎን አስተኝታችሁ ወይም እንደዚህ ስታደርጉ ምልክቶች ይመጣሉ። እዚህ ዳር ላይ የሚዞሩ ነገሮች ይመጣሉ። እነሱ ከመጡ በኋላ ስትወጡ ተመልሳችሁ ስትመለሱ አሁን ቅድም 900 ነበረ፣ ብር ሳይሆን ፖይንት ነበረ። አሁን ግን ስንት እንደሚሆን ወይም እናያለን። ቆጥሮ ከሆነ አያለው። እንደዛ እያደረጋችሁ ነው የምታስቆጥሩት። ተጨማሪ አጫወቶች ካሉ የምናይ ይሆናል። በጣም
ሲምፕል እንትን ነው አልሰጠኝም። ነገር ግን እንደዛ አድርጋችሁ አሁን እኔ ባሳየኋችሁ መንገድ ማስቆጠር መጫወት ትችላላችሁ። ያውም ብለምም ራሱ በራሱ እንትን ላይ አስተዋውቁታል። እዚህ ጋር እንደምትመለከቱት የሱ ሊንክ ነው ያስቀመጠው። ስለዚህ እዚች ጋር ከታች ደግሞ በር ምልክት፣ እነዚህ በሁለቱም በኩል ያሉትን ብለም በራሱ ቻናል አስተዋውቀዋል። ይህንን ኤርድሮፕ ብትጀምሩ ጥሩ ነው፣ ለእናንተ ምርጥ ይሆናል ብዬ አሳስባለሁ። አሁን ወደ ሌላ አገባለሁ። ቦንክረስ ስንገባ ቦንክረስ ትላንት አካባቢ አዲስ መረጃ ይዞ በወጣው መሰረት የሚታየው ሺቲ ኮይን እንደሆነ ተናግሯል። የምንፈልገው ሺቲ ኮይን ነው ብለዋል። እኔ ወደ 1.3 አካባቢ ሺቲ ኮይን ኳድሪሊን ሰርቻለሁ። ነገር ግን ምን ያህል እንደሚሆን አይታወቅም። ወደ ቶክን የሚቀየር ነው የሚሆነው። 2 ነበር ከዚህ በፊት የተናገሩት። ነገር ግን ሺቲ ኮይን በጣም ወሳኝ ነው። አሁን ይሄኛውን ስፒን ስትጫወቱት አብዛኛው ሺቲ ኮይን ነው የሚሰጠው። የዚህን ፕሮፊት ዝቅተኛ ነው የሚሰጠው። ስለዚህ ሺቲ ኮይንን ለመሰብሰብ በደንብ ጥረት አድርጉ። በየቀኑ ከሰራችሁ አንደኛው ሽልማት አለ። ሽልማቱም እዚህ ጋር ከላይ አንድ እንትኖች አሉ፣ የጥርስ ብሩሾች፣ እንደዚሁም የሽንት ቤት ብሩሾች፣ የተለያዩ ብሩሾች አሉና እነሱን ብሩሾች የሚያገኝ ሰው ካለ አንድ ላገኘ ሰው ከ15 ቶን በላይ ይሰጣሉ። 2 ለሚያገኝ ሰው 30 ምናምን አካባቢ ቶን ይሰጣሉ። የተረጋገጠ ስለሆነ ነው። እንደዚሁም ደግሞ ሙሉ 4 የሚያገኝ ሰው ካለ 85 ቶን የሚሰጥ ይሆናል። ስለዚህ ለማግኘት ሞክሩ። ይህንን ብሩሽ ወይም እዚች ጋር እችኛዋን የምታገኙ ከሆነ ነው። እኔ አሁን የዚህኛውን አንድ አግኝቻለሁ፣ ይህኛውን ደግሞ 12 ሰርቻለሁ። ነገር ግን ይህንን አላገኘሁትም። እናንተ ግን ማግኘት የምትችሉ ከሆነ ቶን የምትሸለሙ ይሆናሉ። ይሄ ኤርድሮፕ ሊጠናቀቅ የተወሰነ ጊዜያቶች ብቻ ነው የቀሩት። ይህም ቦንክረስ እና በምስ በቅርቡ የሚጠናቀቁ ይሆናሉ። በምስ ራሱ ግልጽ አድርጎ ተናግሯል። አሁን 40 ቀናቶች ብቻ ነው የቀሩት። ከ40 ቀን በኋላ የበምስ ማይኒንጉ ያልቃል። ቦንክረስ ደግሞ ያን ያክል ቀናት የሚሄድ አይመስለኝም። በቅርቡ የሚጠናቀቅ ይሆናል፣ እናሳውቃቸዋለን ብለዋል። ወደ መጨረሻው ደርሰዋል። ብዙ ፓርትነርሺፖችን አስተዋውቀናል። አሁን ግን ከዚህ በኋላ ፓርትነርሺፖችን አናስተዋውቅም ብለዋል። እንደዚሁም ደግሞ ባለሀብቶች ማለትም ኢንቨስተሮችን አስተዋውቀናል። ከዚህ በኋላ ተጨማሪ አናስተዋውቅም፣ ይበቃናል፣ ቀጥታ ወደ መጨረሻው ስራችን እንገባለን ብለው በቻናላቸው ወይም በኮሚኒቲያቸው በኩል ገልጸውታል። ፓውስ የሚጠናቀቅበት ቀን እሁድ፣ በእኛ አቆጣጠር በኢትዮጵያውያን አቆጣጠር እሁድ ከቀኑ 6 ሰዓት አካባቢ ክሌም ማድረግ ይቆማል። እስካሁን ድረስ 2 አይነት እንትኖች ብቻ ናቸው የነበሩት፣ በቤት እና ቤትጌት ብቻ ናቸው። ምናልባት ሌሎቹ መቼ እንደሚጨመሩ የተነገረ ነገር የለም። ነገር ግን ትላንት ማታ አካባቢ በዲስኮርድ ላይ ራሳቸው ቲሞች እንደተናገሩት ከሆነ ተጨማሪ ኤክስቼንጆችን በቅርቡ እንለቃለን ጠብቁ ብለውታል። ምናልባት ደብል አካውንት የሰራችሁ ልጆች ካላችሁ ተጨማሪ አካውንት መቼ እንደሚለቁ ማለትም ተጨማሪ ኤክስቼንጆችን መቼ እንደሚለቁ አይታወቅም። ነገር ግን እነሱ በእርግጠኝነት የተናገሩት ነገር ተጨማሪ ኤክስቼንጆችን እንጨምራለን ጠብቁ ይመጣሉ ብለውታል። ስለዚህ ነገ እስከሚያልቅ ድረስ ይለቀቅ ይሁን አይታወቅም። እንደዚሁም ደግሞ ካለቀ ወይም ካለፈ በኋላ እንደገና ተጨማሪ ይለቀቅ ይሁን አይታወቅም። ከዛ በኋላ ኦንቼን እንደሚከፈት ነው የተናገሩት። ሊስት ሲደረግ የተደረገ ቀን ኦንቼን ቶን ኪፐር እንደሚከፈትና እንደዚሁም ቴሌግራም ዋሌት እንደሚከፈት ነው የተናገሩት። ቴሌግራም ይስራ አይስራ አይታወቅም። ከቴሌግራም ጋር ብዙ ግንኙነታቸው ጥሩ አይደለም ፓውስ እና ቴሌግራም። ነገር ግን የሚከፈት ከሆነ እሱ ላይ ትለቃላችሁ፣ ካልሆነ ግን ትንሽ ፊ እየከፈላችሁ ወደ ቶን ኪፐር ትልካላችሁ ማለት ነው። የዛሬው ይሄን ይመስላል። ስለተከታተላችሁ አመሰግናለሁ። በድጋሚ ይህንን ቪዲዮ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ከዚህ ቪዲዮ ስር ዲስክሪፕሽን ላይ የተለያዩ ቅድም ያልኳችሁ የኤርድሮፕ ሊንኮች አሉ፣ ገብታችሁ መጠቀም ትችላላችሁ። ባይ